እስኪ አስገቢው እንደበርበት ዜድ አስገቢው ራስሽ አስገቢው ላክ እስኪና እንደበርበት። ሰሞኑ ወሬ የለም። አንድ ቁጥር ጻፍና ግባ። አይ መንከራ ይበላ በቃ በስነ ስርዓት አውራ። ዜድ በመጀመሪያ ቤትሽን ከፈተሽኝ አመሰግናለሁ። በባለፈው አልቅሰሽ ልጆችን እደፍራለሁ ብለሽ ተናግረሽ አልቅሰሽ ይቅርታ ብለሽ መልሽ። ሰርጀሪው አላሳመረሽም። በጣም በራሱ ኮንፊደንስ የለሽም። ሂውመን ሄር ሜክአፕ ታታረጊ እንደሚስትክ ያን ከማከል አለሽ። ይኸውልሽ ምን ብታረጊ ያለሽም በራስሽ ኮንፊደንስ የለሽም። እስኪ እንደ ወንድ ልጅ ቆፍጠን ብላውራ። እንደ ወንድ 6 ዓመት ስናውቅሽ ሰርጀሪ ካረግሽ በኋላ ዴቆምሽ አሁን ቆምሽ አልቀመጥም። ባለፈው ሳምንት መልሰሽ ትወፍሪያለሽ። ሌላ ይወዳብ ነበር። መልሰሽ ትወፍሪያለሽ። ባለፈው ሳምንት ያወራውን አውጥቼ ላሳይክ፣ ሪከርዱን አውጥቼ ላሳይክ። ሚዩት አታድርጉትኝ። ሚዩት አታርጉ። አንቺ እኮ አሁን ከሴጋው ጋር ለመታረቅ ስትፈልጊ ከኔ ጋር ትታያለሽ። እኔ ቤት የመጣሽው አንቺ ቤት ትጫቃለሁ ቤት ምትጫቃለሁ ፎቶ ለጥፈክ ያደነከኝ አንተ እንጂ ማን አባህ አድንቀኛለን? ማን አባክ ስታለቅሽ ራስሽ ልትገይ ስትይ ገመድ ስታመጪ ተዋት ብለውኝ ለምነውኝ ብዙ ሰው ልኮ አንቺ እኮ ይኸውልሽ መማር ነው በመማር ነው አይደል? እስኪ እዮዳ ጡጦ በል በመማር እኮ ነው የፈመሽው። አባትሽ አማራ ካልሆንኩ ብለሽ ተሰቃየሽ። አማራ ካልሆንኩ ብለሽ ተሰቃየሽ። ቤት እናውቃለን እኮ አማራ ለመሆን ስለለጠፍሽ አማራ ጎንደሬ አትሆኝም። ጎንደሬ እናት አይሳደብም። የጎንደር ሴት ሰርጀሪ አታረግም። የጎንደር ሴት እናቺ ጋጠ ወጡና ከምር ነው ብለሽ ቤታ 2008 ላይ ፌስቡክ እኔ ኮሌጅ እያለሁ አንቺ ፌስቡክ ላይ ነበርሽ። ደግሞ ትልቄ እኮ ነሽ አንቺ ፌስቡክ እያለሽ እኔ ገና ኮሌጅ ነበርኩ። በጭንቅላት አንቺ 45 ዓመትሽ ለምን ተዋሻለሽ? ችግር የለውም። ሆና ላሳይሽ ፌስቡክ ላይ የለጠፍሽውን 2008 ላይ እኔ ኮሌጅ ነበርኩኝ። 2008 ፌስቡክ ላይ ነበር። ግን ታዲያ ለዛ ነው እንደ ጻልጅ የምትሆነው። እኔ ልትሳደቢ እኔና አንቺ ሞራል አንድ ልንሆን እኔ ብሰድብ ማለት ነው። አንቺ እኮ የትግራይ ህዝብን ሙልጭ አድርገሽ ተሳደብሽ። እናንተ እኮ እሷ እኮ ዜድ እኮ ስለማታውቅ ነው። ለጊፍት አሜሪካ በጊፍት የምትኖር ዜድ ረፊ አትግቢ፣ ዜድ አትግቢ። አብሲሬስ ረፊ ዜድ ስለማታውቅ ለጊፍት አትበለኝ። እኔ የአማራ ህዝብ ወደዋለሁ አልኩ። አንቺ ቲዲኤፍን ወደሽ አማራን ህዝብ ልትወጂ አትችይም ብዬሻለሁ። ይጋጫል። ተረጋግተሽ አውሪ። ጥያቄ አለኝ። እንደ ሴጋው ቆይ ልንገርህ። የትግራይን ተሳደብኩ፣ የኦሮሞን ተሳደብኩ፣ የአማራን ተሳደብኩ። ምንድን ነው የሚያልከው? ልጅ ተሳደብኩኝ፣ ባለጌ ነኝ፣ መጥፎ ነው የሚያ ለምንድን ነው ከአንተ በላይ ህዝብ የሚወድ እንዴ? ድመት እኮ ሂውመን ሀር ጋር ስትገባ ከአንቺ የበለጠ ይመለከቷታል። ባለጌ እኮ ነው የሚወደው ከአንቺ የበለጠ። ስሚ እያወቅን ቤታ ሰው እኮ ተመልካች የሚወድ እኮ ባለጌን እኮ ነው የሚወድ። አሁን እኮ ነው የፈመሽው አንቺ ባለጌ ስለሆንሽ ነው። ባለጌ አንተ እናት ብዳ እያልክ ባለጌ እኔ አልሳደብም። የዜድን አንቺ ዜድ ክፈችለት እናትሽን ብቻ ልጆችን እደፍርልሃለሁ ስትለኝ በአካል ባገኛ ሌላ ጉዳይ ነበር የሚሆነው። እሷ እኮ ልጆችን ነው እደፍርልሃለሁ ያለች። እኔ እንዳንቺ ባለጌ ጋጠ ወጥ አይደለም። ከዛ በፊት ምን ብልሃት ላላልኳት ምንድን ነው? ከዛ በፊት ባትሰድባት ትሰድብሃለች ነው። አልሰደብኳትም። የእሷን ተው። እኔ ዜድ ተያት። ዜድን ከዜድ ጋር እኮ መጣ ይቅርታ ዜድን ተዋት። ዜድ እኮ ሰላም ፈጥረናል። አሁን አንቺ ዜድ ዜድን ተዋት። ተንፍስ።
አሁን አንተ ቤታ ተረጋጊ። ይቅርብሽ ከኔ ጋር ይቅርብሽ ቤታ ከኔ ጋር ይቅርብሽ፣ ከምር ይቅርብሽ። በባለፈው ገመዳና ሰጣው አባቴ ይሙት አንተ የሚሻልክ ልንገርህ፣ ይቅርብሽ። አትብለህ ከሌላ ጋር መነጋገር። እኔ ልቀሃለሁ። አባቴ ልቀሃለሁ። አትንቅኝም። በጣም የምትጠዩ ሰው ማነው? ቤታ ወዶ አባቴን ጉድጓድ ይክተተው። የምትጠዩ ሰው ማነው በዚህ ምድር? የምትጠዩ የሚያስጠላሽ ሰው በዚህ ምድር? ሰው አልጠላም። እኔም ብለሻል እኮ በዚህ ምድር የምጠላው እየወዳብ ነው። ለምን ትጠይኛለሽ? አዳምጠኝ። ለምን ትጠይኛለሽ? ከላክሽ አዳምጠኝ። የምታደርገው ተግባርህን እንጂ ሰው በሰውነት ተግባር የምትናገር ከአንቺና ከኔ ተግባር ማን ነው ተግባር የሚሰራው? አንቺ ተሳዳቢ። እኔ እኮ እንዳንተ እኮ ማትን ምን ቂንጥራችሁ ላይ መናሲድ አድርጉ የምትይ ምን አንቺን የተማርኩት እኔን እግዚአብሔር ካንቺ የተማር ነው። ቤታዩ ካንቺ የተማር ነው። አንድ ፍሬ ልጅ ዮናስ እንዳንቺ አይሳደብኛል። ሳትሳደቢ ቤታ ሳትሳደቢ እስኪ ኮንቴንትሽ ምንድን ነው? ወርጆ ኮንቴንት ሳትሳደቢ ያንተ ምንድን ነው? እኔማ ፓስተር ነኝ፣ ሳይንቲስት ነኝ፣ አስተማሪ ነኝ፣ ብዙ ነገር ፖለቲካ አርቲስት ነኝ። እኔማ የታወቅ ኦርኬስትራ ነኝ። እስኪ እሺ ቆይ ቆይ እንዲያው ቲክቶክ ያለ ነዋሪ ሁሉ ባለጌ ሆኖ አይደል? ይሄ ሁሉ ሰው ቁጥቶ ቁጥር አንድ በዚህ ሶሻል ሚዲያ ላይ የምደነቅ የምከበር እኔ ነኝ። ባለጌ አይደለው። ለገንዘብ አልሰራ፣ አላሽቃብጥ፣ አላስመስል። አይሰጡም እኮ ሙሉ ሌቦችን አስጨነቁ፣ ተሳዳቢን አስጨነቁ። እኔ ከመጣሁ በኋላ እኮ ነው ሰላም የመጣው። ገና 4 ዓመት ቤታ አንቺ 2008 በቴሌግራም እኔ ባይዘዌ በፌስቡክ በቴሌግራም ሁሉ ማቀቅ እኮ ፌስቡክ ላይ አሁን ከኔ ጋር ፌስቡክ ላይ 2019 ነው የመጣሁት። አትዋሺ ቤታ። አሁን ምንድነው ጥቅሙ? መጣ ካልመጣ አሁን ለኛ 20 ዓመት ተቀምጣችሁ ፈመስኩት ያለሽ እንዴ? አንተ አሁን ፌመስ ነኝ። ለምን ምን አድርገሽ ቤታ? አንዴ ከኔና ከአንቺ ማነው ፈታ የሚያደርገው? ቤታ ቤታ በእናትሽ ቤታ ግን ይኸውልሽ እኔ መከርኩት። አማራ ነሽ ስትባይ መከርኩት፣ አልሰማም አለ። አንዴ አናግረኝ። አንዴ 2000 ያላችሁ ለአዲያ ሚል ፎል አድርጉልኝ። ተናገሩ። አሁን ቤታ ከኔ ጋር መጣላት የምትፈልጊው መሰዳደር የምትፈልጊው? ስማም እዮዳ አንድ ነገር ልንገርህ። እኔ ማንም ማርያምን ብትሰድበኝ ብትረግጠኝ አሁን ድሮ ሰው ሲሳደብ ሩጭ ነው የምሳደቡ። ያንን ነገር ትቻለሁ። ለምሳሌ እኔ ጋር ይቅርብ። አዳምጠኝ። ይኸውልህ ለሚተውክ ላይ አታስጨርሰኝም እኮ ላውራና ታወራለህ። ወይ አውራ ወይ እኔ ላውራ። አንተ ይኸውልህ ስድብ ማለት ስፈልግ እናትን ስፈልግ አባትን ስፈልግ ልጅ የፈለጉትን መርገጥ አቅም አለ። ሶሻል ሚዲያውን መጠቀም ይችላል። ውሸት አልሳደብም። ልጨርስ አትዋሺ። ማራዳ አይደለሽም። እኔ አልሳደብም። ቲክቶክ አንተ አራዳ ኮስበ አስጨርሰኝ። አውራ ወይ በሰዓት አለ ወይ አውራ ወይ ላውራ። እኔ እኩል ማውራት ሌዲስ ፈርስት። ኦኬ እንደዛ ከሆነ ጥሩ። ይኸውልህ ከአንተ ጋር መሰዳደብ አያቅተኝም። ወገቤን ይዤ መሰዳደብ እችላለሁ። እኔ ግን ቤታ አትሽ ውስጥ 3000 ሰው ገብቶ የሚያየኝ ሰው ለምንድን ነው የተሰዳደብኩኝ? ራሴን ዝቅ እያደረው ኮተት የምሰበስበው መሰብሰብ አይጠበቅብኝ። አንተ ግን ካሁን ቤቷ ላይ የሆኒ ኮመንት ላይ ስለጻፈ ብቻ ቤታ እኔ ኬዛን ቀርቆ ቁጭ ብዬ እያየው እኮ ነው እኮ እንደሆነ ነገር የተለወጥከው። የሆነ አብርሃም የሚባል ልጅ ገብቶ ኧረ ትክክል አይደለም እያለህ እንኳን እናትህ ትበዳ ብላ አስወጥተዋል። ፈርስት ኦፍ ኦል ውሸት እግዚአብሔር ምስክሬ ነው። ቁጭ ነበረ። ከዛ ነው ላይቤን ገብቼ ጤነኛ አይደለም እንዴ እንደውም እኔ ሰመመለኝ ቅርት ላይ ነበር። አንተ ለምን ጆከርን አልመለስክለትም? እዛ ጋር ቁጭ ብሎ እየነገረ ነበር አይደለ? አንተ ምንድነው አህያውን ፈርቶ ዳውላው ወንዶችን ሲያቀጠ ሴት ላይ ፊት ለፊት ቁጭ ብሎ ምንድነው ጆከር ያለከኝ? እኔ የሱ ሁላችሁንም ይቅርታ አድርጌላችኋለሁ ብሎ ምናምን ሲናገር አማራ ትግሬ ላይ ካልመጣ አልናገረውም። ከዛ ከኮመንት ላይ እንደውም ስጽፍለትኝ ፈትቻለሁ ጆከር ሲላይ እኔ አማራ ትግል ላይ ካልመጣ አልመጣብህም ስለ ሃይማኖት መብት ነው ብዬ ጊፍት ሰጥቼው ወጣዋል አይደል? ቁጭ ብዬ እያዳመጥኩኝ ነበር። አንድ ነገር አላልከውም። እኔን ግን ቤታ የሆነ ቪዲዮ ስለላኩልህ ብቻ ሙልጭ አድርገህ ሰደብከኝ። የዛን ቀማ ምንም አላደርግም። ጆከርንማ መስደብ ብቻ አለ። ሙዚቃ ሰርቼ አሯሩጬው መጥቶ ይቅርታ ጠየቀ። ምን ምታወል? ጆከር አይጠይቅ ይቅርታ ጠይቆ ነው የገባው። እኔ አልሄድኩም ጆከር ቤት። እሱ መጥቶ ይቅርታ ጠየቀ። ይቅርታ ሲጠይቅ ደግሞ ምን ችግር አለው? ጆከር ለእኔ ነው የሚሰራው። ምን አገባኝ? ፖለቲካ ጭኜ ልከዋለሁ፣ ይሄዳል፣ ያውቃል። አንቺንም እኮ እኔ ፖለቲካ ላይ ተጠቀምኩብሽ። ምን አለኝ ካንቺ? መቼም አትጠቀም። አማራ ስለምትይ እኔ ያው አማራ እንዳልሆንሽ አውቃለሁ፣ ጎንደር እንዳልሆንሽ አውቃለሁ። ግን አማራ ስለምትይ አንቺን እንደ ስል አድኖ የሚከተሉሽ የጎንደር አማራዎች
ለማንቃት ተጠቅሜያለሁ። እኔ ግን በዚህ አጋጣሚ አለው። እስኪ ኮመንት ላይ ጻፉ። ከየት ብሄር ናችሁ? የት ናችሁ? እኔን የምትከተሉኝ አማራ ብቻ የሚከተለኝ ይመስላል። አሁን የ300,000 ፎሎ ለዛውም ብሎክ አድርጌ ነው። ብሎክ ባላደርገው 500,000 ገባል። አንቺን የሚከተሉሽ ቤታ አንቺ እኮ ነግሬሻለሁ። ምክር አሰሚም እንጂ አሁን ስድብ አቁሜያለሁ፣ ፖለቲካ አቁሜያለሁ አላልኩም። የትግራይ ህዝብን ይቅርታ ብለሽ ነው አንቺ? ማንንም አይጠበቅብኝም። ማንም እዚህ ቲክቶክ ላይ ሲመጣ ማንንም ይቅርታ ማለት አይጠበቅ። ህሊናዬን ነው ይቅርታ ምለው፣ ከዛ ፈጣሪዬን ነው ይቅርታ ምለው። ሰው ይቅርታ አልኳል አልኩኝ ምንም የምትለወጥ ነገር የለም። እኔ አሁን የትግራይን ህዝብ መጥቼ ይቅርታ ስላልኩ የትግራይ ህዝብ እኔ ካልኩት ነገር ይድናል ሊያወራ አይደለም። ህሊናዬን አይምሮዬን ህሊናዬን እና ፈጣሪን ነው። በዛኛው በኩል ደግሞ የትግራይ ደግሞ ተከታዮች አሉትም ደግሞ እነሱም ደግሞ የአማራን ህዝብ ይቅርታ ከማለት ህሊናቸውን እና ራሳቸውን ይቅርታ ይጠይቁ። አለቀ ደቀቀ። እዚህ ቲክቶክ ላይ መተህ ከአንተ ቤታ ኦሮሞን ትግሬን ተሳድበህ ያውቁኛል እኮ አሁን እኮ ኦልሞስት ቤታ አቁሜያለሁ ብለሻል እኮ ከ6 ወር በፊት እኮ ይቅርታ ጌም ለመጫወት ከመጫወት በፍጹም እስኪ አምጣ እናሳይ። እኔ ትግሬ የኦሮሞ ህዝብ ለጌም ብዬ ይቅርታ ብያለሁ። አዳምጪ። ጌም ከመጫወትሽ በፊት የቀጠሮ ጌም 27,000 ገብቶ ከማየት በፊት እኔ አቁሜያለሁ፣ ፖለቲካ ወጥቻለሁ፣ ለትግራይ ህዝብ የኦሮሞ ህዝብንም ለበደልኳቸው ላጠፋው ይቅርታ አላልኩም። ያልኩትና ይቅርታ ሳትይው አሁን ዛሬ እኔ ነጥብ ለማስጠላቸው ነጥብ አይደለም። ቆይ ሆላ እዮዳ ማንንም ሰው በምድር ላይ ይቅርታ አልጠይቅም። ይቅርታ የጠየቅኩትኝ ደግሞ ልንገርህ፣ ይቅርታ የጠየቅኩትኝ ደግሞ አንድ ሰው ነው ይቅርታ የጠየቅኩትኝ። እሱም ደግሞ ዘመነ ካሴን ተሳደበች ብዬ በንዴት ልጇን አንድ ቀን የተሳደብኩባትን እሷን ሶሪ ብያለሁ። ራሴ ለህሊና ይስለሁ ማንንም ይቅርታ አልጠይቅም። ለምን መሰለህ? እዚህ ሶሻል ሚዲያ ላይ ስንመጣ አማራው ትግሬውን ሰድቧል፣ ትግሬው አማራውን ሰድቧል፣ ኦሮሞ አማራውን ሰድቧል። ሁላችን ጉራጌውን ተሳድቧል፣ ብሔረሰቦች ተሳድበናል። ማንኝ እኔ ከሰው ተለይቼ ይቅርታ አድርጊ። ከኔ በላይ እኮ የበደሉ አሉ። ከኔ በላይ እኮ እኔ በህይወቴ ቁረጥ አንገት በጥሰጣል ብዬ አምጣና ሳይ እኔ እንዲያውም ምን አደርጋለሁ መሰለሽ? እኔ አንገት የትግራይ ህዝብን አንገት በጥሳችሁ ጣሉ እያልኩ ብለሻል። በዚህ ወር የአንቺን ቪዲዮ ብቻ ፖስታለሁ። ሞዴዳውን ቢካዝ ቤታ ኦሮሞንም ትግሬንም እንደ አንቺ በህይወት እሱን ተወው፣ ስድቡን ተወው። በስድብ ነው የምልሽ። እኔ ግን በስድብ ማንም አማራ ቆማጣ ሲል እንዳንቺ ተሳዳቢ የለም። አዳምጠኝ ጋላ እኔ ብቻ ነው፣ አንተም ጋላ ብለሃቸዋል። ቆማጣ እኔ ብቻ አይደለም እኔ ብዬም አላ ቆማጣ ግን ቆማጣን አማራን ይላሉ፣ ኦሮሞን ጋላ ይላሉ። አማራ ቆማጣ ነው ቤታ ይላሉ። አንተ ራሱ አማራ ቆማጣ ነው ወይ ማለት አንተ የሰደብከን አይደል እንዴ? አማራ ቆማጣ ነው ወይ? አማራ ቆማጣ ነው ወይ ማለት ማን ነው? አማራ ቆማጣ ተብሎ ይታወቃል። አንተም ብለህ አታውቅም እንደ አማራ ቆማጣ ኦሮሞችን ጋላ ብትያቸው ስማቸው ስለነበረ ይከፋቸዋል። አማራ ግን መቼ ነው ቆማጣ ተብሎ ይታወቃል? እንደዛ እኮ ይኸውልህ ስማኝ፣ አዳምጠኝ። አሁን ነጥብ ለማስጣል እንዲህ ትዊስት አታድርገው ነገሮቹ። ኦሮሞዎች ያልኩ ከዚህ ቲክቶክ ላይ ሁሉም ሰው ተሰዳድባል። አማራን ቆማጣ እያሉ ሲሳደቡ፣ አማራው ኦሮሞን ጋላ እያለ ትግሬውን ቁርቋላም እያለን በደንብ ተሰዳድበን ተረጋግጠናል። በሱ ደግሞ ማለት ነው ለእኔ ትልቅ ነገር አለ። ራስ ግን አማራ ቆማጢቲ እያልክ በዘፈን አድርገህ ልጫወትልሽ። ሙዚቃው እኮ አለኝ። የቁምጥና አመለካከት ያላችሁ የቁምጥና ኖ ይኸውልሽ፣ አሁን እኮ እናንተ ሙሉን አይደለም እንዲ እኔ እንደውም 1 ደቂቃ እኮ ነው የቁምጥና እናቴ ዶሮ ታንጠለጥላለች። ጥቁር ያንጠለጥላሉ። አውኮ እኮ ቆማጣ ናቸው አማራ ያንጠለጥላሉ። በቪዲዮ ያመጣልሻለሁ። አሁንም ራሱ እየወጣ ነው። እኔ እኮ ያደግኩበት እንደማውቀው ጎንደር እኮ ነው ያደግኩት። ቤታ አላቅም ስለ አዲስ አበባ፣ አላቅም ስለ ጎጃም፣ አላቅም ስለ ወሎ፣ ስለ ወለጋ ውስጥም አለ አሉ። ወለጋ ውስጥም ኦሮሞዎች ያደርጋሉ፣ በየሀረርግም ያደርጋሉ። እኔ የምናገረው ላይፍ ኤክስፔሪየንሴን ነው። አንቺ ግን አሁን አንተ የአማራን ህዝብ ተሳድቤ አላቅም እያልክ ነው። የአማራ ህዝብ ተሳድቤ አላቅም። እኔ እተቸዋለሁ፣ እቃወመዋለሁ። የአማራ እሴቶች የሆኑትን ካልቸር ይናገራለሁ። እኔ ፍርዱን ለህዝብ ትቻለሁ። ይሁዳ አሁን ምን እያደረግን ምን እያደረግ እንደሚመስለኝ ታውቃለህ? ይሄ ማህበረሰብ አላወቀንም እና ምንሰራውን ነገር በድብቅ አድርገን አሁን ልክ የተደበቀ ነገር አውጥት ነው። ይሄ ማህበረሰብ እኮ ታዛቢ ነው እኮ ስናረግ የነበረውን ስንሆን የነበረውን በደንብ የሚያይማ። እኔ አሁን አንዳንድ ሰው ያስቀኛል፣ ከራሴ ጀምሮ ማለት ነው። ላይቭ ላይ የተናገረውን የሰው ልጅ ባህሪ አምጥታል ላይቭ ላይ የተሰራጨን ነገር ሚስጥር አለኝ የሆን ነገር ሲል አይቻለ ብለን እናሰማለን። ይሄ እንፈረግ
እኔም የተናገርኩት ይምጣና ይሰማ። ለዛ ነው ሰው ዝም ብለሽ አሁን ከሌጋሽ እኔ ይህን ያክል ዳም መስላለሁ። እዚህ መጥቼ እዮዳብ እንዲህ ብሎ አማራ ኦሮሞን አልልም። ለምን ህዝቡ ያውቃል? የለማ ያውቁሃላ። የለም እኔ የምታወቅበት ተሳዳቢዎችን በማሳደግ የምትታወቅበት ሰው ስትረዳ፣ የተራበ የተቸገረ ስትረዳ፣ ፓስተር ሆነህ ስንቱን ከምረው ከእብደት ፈውስ ስትሰው ምናምን እሱ ነው የምናውቀው። በቃ አናውቅም። ያው ዮናስን ፓስተር አደረኩት። አንቺን እንደዚህ ሽንቅጥ አድርጌ ሰርጀሪ አድርጌ አስመጣሁ። ኢትስ ኦኬ ስላለኝ ቤታ ስላለሽ እኮ አለም ይኸውልሽ፣ ስላለሽ ምናምን እኮ አይደለም። እኔ all organic, everything's organic about me. I have nothing. የተቆዘረውን ቀንስን የኔን ቶ አሜሪካን ሀገር ተቀምጠ ኢቭን እንኳን ተሰርቼ እንኳን ቢሆን እንኳን ኢቭን አሜሪካን ሀገር ተቀምጠ ሰርጀሪ እንደ ትልቅ ታዋለ። የ14 እና የ13 ዓመት ልጆች ሄደው ለሚቆራረጡት ነገር እንደ ትልቅ አይነት ሰርጀሪ ትላለ። እኔ ኦርጋኒክ ነው የምወደው። ባደርገውም ነው ምልክ ባደርገውም በገንዘቤ በሰውነቴ ነው። አንተ ምን አስጨነቅ? ሚስት ላላረ እኮ አንተ ላይ አላስደባ። ይሄ እኮ አንተው በሰው ልጅ ባዲሼም ማስያዝ እንትን ማለት ይሄ እንደ ቆዝራ ምስኪኛ ነው። ባዲሼም እያስያዝኩ አይደለም። እኔ መብትሽ ነው። ብዙዎቹን ታደርጋለህ። ሰው አንድ ተዘብሽፈት እንዲህ ብለህ አላረግም። እኔ ዜድም ስመጣ የመጀመሪያ ጊዜ መስላኝ ነው ነው የምትለው ፔጅ ሁለተኛ ዝች በነገራችን ላይ ይኸውልሽ ቤታ ይቅርታሽ ቦልኬዋለሁ። ዜድ በጣም 5 ጊዜ ከዚህ ሁላ ሰው ደግሞ እኔ አሁን አንቺ ምክር ነው የሰጠሁሽ። በባለፈው ስትሰድብኝ ኦርቶዶክስ ነሽ፣ ኦርቶዶክስ ተዋህዶ እየተሰደበ ነው። አሁን እኮ ልንግባባ ያልቻልኩት ለምን ነው? ግፍ ከኔ ጋር ስትናደጂ ዮናስን የምታነሺው መቼ አነሳውም? ቅድም አሁን ዮናስ እኮ ከአንተ ይበልጣል፣ ዮናስ እኮ እንደዚህ ያደርጋል፣ ከኔ ጋር እዮዳብ ይበልጣል። ይሄ እኮ ኦቪየስ የሆነ ነው። በሱ ነው የሰደብከኝ። በሱ መጣክና በአንድ ሌሊት ምን አለ መሰለሽ ዜድ፣ በአንድ ሌሊት ምን አለ መሰለሽ አንቺ ደደቡሻ 3000 ሰው እየተከተለሽ የሱን አካውንት ማዘጋት ያቃተሽ አባትሽን ገራሽ ነው። እናቴን እንሰኝን ከሰደብሽ በኋላ በጭራሽ ገብተው ባናና ገብቶ ተው ሲልክ አብርሃም ገብቶ አብርሃምን ማጨራሽ እናትን ብዳ ብላ አባረርኩ። እኔ ፖለቲከኛ መስሎኝ ነዋ እንደዚህ መጥቶ ለአንቺ ለተራ እዮዳ። አሁን አንድ ጥያቄ ልጠይቅ እዮዳ። አሁን እኔን ሰደብከኝ አይደለ? አንቋሸሽ። እኔ አልሰድብሽም። ኖ ቆይ ጥያቄ ልጠይቅ። ሰደብከኝ፣ አንቋሸሽከኝ፣ ምን አልከኝ ማለት ነው? ትለውጠኛለህ? አትለውጠኝም። ዝም ብለህ ነው እኮ ላይቭ ላይ ትሳደባለህ። በዚህ ሚዲያ በሶሻል ሚዲያ ላይ የማይለወጥ ያየሁት 3 ሰዎች ናቸው። ጂጂኪያ፣ ዮናስ ማኛን፣ አንቺ ልትለውጫል ወደፊት ማለት ደስ ይላል። ይሄን ያክል ይቅርታ እኔ አሁን ማስበው በምን ታውቃለህ? ከኔ በላይ እነሱ ፌመስ እንደሆኑ ነው ማስበው። ግን ኖ ቀናተኛ ነሽ። በጣም ነው የምትቀኝ ቤታ። ምስክር ነው። በጣም በጓደኞች ትቀኛለሽ። የሴት ወሬ ተው። እንደ ሴት ለጓደኞቼም ደግሞ ሞቼም ማሳይቻለሁ፣ ኖሬም ማሳይቻለሁ። ደግሞ ሄለን ወርቄን እንደዛ አሳድደሽ ቢያንስ እንኳን ቢያንስ አሳድጃትም ደግሞ ስትቸገር ስታለቅስ ደግሞ ከጎኗ ማን ነው ለጥቅምና ባኒና ቤቢ እስኪ እሷ ትምጣና ስማ ትምጣና 5 ሳንቲም ከሱ እኔ ከአንተ በላይ እዚህ ቲክቶክ ላይ ረዳሁት። አንተ ሀብታም ነኝ፣ ወርቅ አለኝ፣ ጫማ አለኝ ከምትለው እኔ ደሃዋ ቤታ ምንም የለኝ። ከአንተ በላይ አልረዳሽም። እንወራረድ። አልረዳሽም። ዩ አር ሀስለር ቤታ። አንተ እኮ ማለት ነው መማር ቤት የረዳውን ገንዘብ እኮ መልስ የወሰድክ ሰው ነው። ስለሰደባችሁኝ እና ስላላመንኩ የፈለገብህ ሰድብክ የፈለገብህ አንቋሽ አሁን አግዣታለሁ። ነገ ወታ ብትሰድበኝ ገንዘቡ መልሽ ይልልህ አልላትም። በበነገታው እኔ የሰጠሁት ለሌላ ጉዳይ ነው። በበነገታው ቤት ከፍታችሁ ስትሳደቡ መልሽ አልኩሽ። ያምሻል እንዴ? እና እየሰደብሽኝ ማርያምን ማንም አልሰደበም። ፍራኦል አንቺን የሰደብሽኝ የራስሽ ጋይስ ልንገራችሁ። ሪካርዱ እኮ ተፖስቷል እኮ አሁን ልንገራችሁ። መቶ እርዳታ ረዳ አመሰገን ነው ምናምን። ከዛ ፍራኦል ቴቻ ገባ ገስት ላይ $2000 ምናምን ሲል ይሄማ ልታጭበረብሩ ነው ፍራኦል እኔ ካሻፕሌኔት አንቺ መማር ፍራኦል በጣም የአማራን ህዝብ አጭበርብራችኋል። እሺ እኔ የታገልኩኝ እዛን ጊዜ ነው። እሺ ችግር የለውም። አሸንፊያለሁ እኮ ታግዬ እኮ አሳምኜ እኮ ደስ የሚለው ባያውቁኝ ቆጨኝ ነበር። አንድ ቀን በአማራ ስንጌም ተጫውቼ አላውቅም። አንድ ቀን ኢቨን እንኳን እስኪ ያሳይ በአማራ ስም አማራ ናት። እንግዲህ ከጉራጌ ጋር ፒስ ነኝ። ጉራጌ ናት። ጎንደሬ ነኝ አትበይ ግን ለሚደብራ ነኝ። ጎጃምና ጎንደር ናት። እኔ አማራ ነኝ።
አማራ ነው። አዎ እንደዛ ኦኬ። ያው ጎንደር አማራ ስለሆነ ምንም ችግር የለውም። ኖ ኖ ስትይልሽ ምን ታደርጊያለሽ መሰለሽ? ለምሳሌ አንቺ የጎንደር ጎጠኞች ናቸው ያረጋችሁ ኩሽ የበለጠ ያው የጎንደር ጎጠኞች ተሸክመው ፖለቲካ እየሰሩብሽ ነው። ቤታ የጎንደር ጎጠኞች ተሸክመው እየተጠቀሙብሽ ነው። ጎጃምና ጎንደር እየከፋፈልሽ ነው። ይህን ነው የሚያውቁት። ጎጃም ለጎጃም በእርዳታ የቆምኩለት፣ በድምፅ የቆምኩለት፣ ለፋኖ የቆምኩለት፣ ለሁሉ የሚያደረግኩ ስለሆንኩኝ እኔ ምንም ብትል አልሰማም። እና አትከፋፊ ማለትም የጎንደር ጎጠኞች እነ በናና ከአንቺ ጋር አሉም እንደ ምንም ችግር የለውም። በዛኛውም ጎጠኛ በአራቱ አሁን ብሽሽቁ አልቋል አይደለ? ለሚያስኪው ጀኝ ወንኳሽ አንቺ ዱዩ ብሊቭ ዳ የአማራ አክቲቪስት ነሽ? እኔ ስለ ፖለቲካ አላውቅም፣ ግን እኔ የማውቀው ህዝቤ እንደሞተ እንደታረደ መቆም እንዳለብኝ ለህዝቤ ማገልገል እንዳለብኝ አውቃለሁ። ላለፈው 8 ወር ስለ ህዝብሽ ምን ችወሻል? 8 ወር ከዚህ በፊት የሰራሁት በቂ ነው። አንተ ማንህና ነው የምጠይቀኝ? ማህበረሰብ አንተ ምን አድርገህ አማራ ወለጋ ላይ የታረደ ለትግራዮቹ አለ እንዲ ወተክ ድምፅ ሆነ የሆንከው ዛሬ ደግሞ ሰደብካቸው እንጂ ትግራዮች ትግራዮችን ሰድቤያቸው አላውቅም። የምሰድበው ግለሰብና ቲፒኤልኤፍን ነው። ትግራይ ህዝብን ተሳድቤ አላውቅም። እኔ እናቴ ግማሽ 25% ትግሬ ናት። መቼም አልሰድባቸውም። የታወቀ አልዋሽም። የእኔ እኮ ስመጣም ተናግሬያለሁ። እኔ መቼም የዮኒን ሳይቀርና ከኔ ማነው ጓደኞቼ አልፎ ደግሞ እንዲ ስንቱን ለሚያስው ኳሽን ከአንቺና ከኔ ማነው የአማራ አክቲቪስት ተብሎ እዚህ ሶሻል ተቀባይነት ያለው? ለውድድር ነው እንደመጣ ነው ሰው እኔ ደግሞ ልንገርህ፣ አንተን ተቀብለው ማለት ነው። እኔ ለህሊና የምሰራው በቂ ነው። አንተን አሁን የአማራ ልጆች አሁን አንተ እየወዳብ ሰርቶልናል ብሎ ቢቀበሉ ካልኩኝ አይከፋኝም። ለምን መሰለህ? ለራሴ ለህሊና የሰራሁትን ነገር ቢካዝ አንቺን ነው የሚቀበሉሽ። ነገር ግን አንድ እኔ ሊቀበሉ አንድ ቤታ አፖሎጃይዝ በየቦታው በድሮን ሲደበደቡ አማራዎች ድምፅ አልሆንሽ። ጎጃም ላይ በድሮን ሲደበደቡ፣ ጎንደር ላይ ፔጄ ላይ ለቅቄ ብሩን በብሩ አውጥቼ ረድቼ ለምን ለአማራዎች ድምፅ አትሆኝም? ስማ ቪዲዮ ሰርቼ ድምፁን ፖለቲካ ለምን አይሰራበትም? ገንዘቤ አርጌ ቤትሽ ለምን ፖለቲካ አይሰራበትም? ለምን ሰራለሁ? አይሰራም። የመጀመሪያ እርስ በርስ ይስማሙ እና ከዛ ፖለቲካ ለእኔ ላይ ለመስራት ይመጣል። ስማ እኔ ቤታ ፖለቲካ ቤትሽ አልተሰራም ብሎ የሚጠላኝ ማራ ካለ ኢትስ ኦኬ ጥላኝ፣ ችግር የለውም። እየነገርሽባቸው ምድር ያለው አማራ ይጥላኝ፣ ያንን ነው የምፈልገው። ወራም ሴንስ ቤታ አንቺን ነው አሁን የአማራ ንግስት ተብለሽ ትልቋ የአማራ አክቲቪስት እኔ ልንገርህ፣ ንግስት የሚበሉኝ ሰው ኢቨን ኦሮሞዎች ልጆች ራሱ እያየኋቸው ቤታ እኔ ኦሮሞ ነኝ እወድሻለሁ፣ እኔ ትግሬ ነኝ እያሉ እናትሽ ኦሮሞ ናት ቤታ። ኦኬ ችግር የለውም ቤታ። እናትሽ ኦሮሞ አይደለችም? ችግር የለውም። ምንም ትሁን ለአንተ ማስረዳት የማንነት ቀውስ ስለሌለብኝ ለአንተ ማስረዳት። የማንነት ቀውስ አይደለም። አንቺ እኮ እራስሽ ያልሽው ቤታ። ኦኬ ችግር የለውም ብልም አልኩኝ ማለት ልንገርህ፣ እናቴ ኦሮሞም ትሁንም ሲዳማም ትሁንም ሀዲያ ምንም ትሁን አማራ ህዝብ ሰው በሚያስፈልገው ሰዓት ቆም ያለው አማራም ልሁን አልሁንም። እኔ ደግሞ አልቆምሽም። አማራ ስለሆንክ ብቻ አይደለም ለአማራ የምትሞቀው ቤታ። ወንቺ ጋይዝ ድድዝ እናንተ ፈመሳችሁበት፣ ነገዳችሁበት። እንደውም በአማራ ህዝብ ተጠላሁበት እንጂ አልፈመስኩበትም። ማን ስደብልኝ አለች? ትግሬና ኦሮሞን ስደብልኝ ልንገርህ፣ ማንም ስደብ ያለ ለህሊና ማን ስደብ ያለኝ? አየካ ችግርን ማን ስደብ ያለኝ? አይ ነው ቤታ፣ አማራ ስደብ ያላለሽ ራሴ እና በአማራ አማራ ስደብ ያለኝ አላልኩም ነው። በአንቺ ሻ የተሰደብሽው በራስሽ ፍቃድ። ይኸውልህ እኮ በራሴ ፍቃድ ነው እኮ። ተፈመሽበት አትበላ፣ ተጠላሽበት። በቃ ኢትስ ኦኬ፣ ልፈምስበት ምን ችግር አለ? ሌላ እሱማ እኮ አሁን እኮ ችግር አለው። የሚገርመው ነገር ማለት ነው መፈመስ የሚገባኝ ነገር በአሁኑ ሙዴ ነበረ ምፈምስ የነበረው። ቢገባክ ኖሮ ሳልሳደብ ከሁሉም ጋር ኢትዮጵያ እያልኩ እያሽቃበትኩ ብመጣ ኖሮ አመጣጤ ቢሆን በሚሊየን ፎሎ ነበር። እሱ አይወደድማ፣ እያወቅሽ እሱ አይወደድም። እነ ዮናስ ስማኝ አዳምጠኝ። ለዛ እኮ ነው አሁን አታይም እንዴ? ከበፊቱ ይልቅ አሁን በጣም ወዳጅ የበዛልኝ እኮ አውቀዋለሁኝ። ለምን እንደሆነ ለምንድን ነው እሱ ለአንተ መናገር አይጠበቅም። ይኸውልሽ ቤታ፣ እኔ በጣም ብዙ ጊዜ ለአንቺ እንደ ምክር ነው የነገርኩሽ፣ ግን ትናደጂና ትሳደብ። ማርያምን እዮዳ እመቤቴን ባንታ ልናደድ እንደዚህ ይሄ አሁን በጣም ትናደጃለሽ። ለምን አልሰደብኩም?
ዩቲዩብ አሁን እየሰራው ነው አይደለ? ለምን ዩቲዩብ ላይ ምን አንስቼ ቁጭ ስለምትፈሪ ነው ቤታ። ወይ በኢየሱስ ገንዘብ አያስፈራም። አታይም እንደ ዩቲዩበሮቹን አታይም? ያለካቸውን ስም እየሰጡ እኮ የሚሳደቡት እኮ ዝም ብለው ስም የሚሰጡት ገንዘቡ እያሳብዳቸው ነው። ገንዘብ ቢያሳብደኝ ኖሮ ምን አባ ስድብ ምን ያመጣልኛል? አጥንቴን አይነካኝ ብዬ ሙልጭ አድርጌ ሰድቤ ሸቅል ባለው አንተ እዚህ ቲክቶክ ላይ በነፃ ትለፈልፋለን። ምንም አፍታም ነኝ። አሮኒ ነው ማን እርዳቸው። እኔ እኮ በጣም ኢትዮጵያ ውስጥ በጣም ችግረኛ አለ፣ የቆሰለ አለ፣ ይሞታል። እምረዳውን እንደ ፍራውል እየቀዳው ላምጣና ልፖስት የዛን ጊዜ ነው ራስህን ችል አውራ ነው ማለት ላይ እርዳቸው ማለት ከምን ታውቂያለሽ? እኔ የምረዳቸው ሰዎች በአደባባይ እኔ ወጥቼ ይኸውልሽ፣ እኔ አሁን እኔ ከአንቺ ጋር ያለ ችግር ሁለት ነገር ብቻ ነው። ዳትሰድ ሌላ ነገር አትውሰጁ። እኔ ምንድን ነው ያልኩኝ? አንቺን የሚከተሉሽ አብዛኛዎች የጎንደር አማራዎች ናቸው ቤታ። ስለዚህ 300,000 የጎንደር አማራ ነው ብለህ አብዛኛው ኦሮሞና ትግሬ አንቺን ከተከተለሽ የፐርሰናል ችግር ያለባቸው ነው። ለምን ወጠቃለሽ? ኦሮሞን ትግሬን ሰርበሻቸው አንተ ሰድባቸው ቤት ማርያምን ምናለው ይኸው ክርስቶስን ብዙ ትግሬዎች የሚከተሏት አሉ። አሁን እኮ ይኸውልሽ አዳምጪኝ። አሁን ይከተሏታል። አቁማለቻ ይቅርታ አንዴ እዚህ ያላችሁ 2,700 አዱን ፎል አድርጉ። እግዚአብሔር ፎል አድርጉልኝ። እኔ አሁን ከመሰዳደብ እንዲህ መወያየት የሚችል የለም ከኔ ጋር። ስለምትፈሩኝ እኮ ነው ብዙ ጊዜ መሰዳደብ። ከፈራን ታዲያ ይሁን ላሳት አንቺማ አሁን ጀግና እንደዚህ ነው። ይኸውልሽ ሰው ማለት አስገብቶ ሳይሰዳደብ የፈለኩትን ብናገር ሳይቦለቅ ሚውት ሳይደረግ መነጋገር እስከ አሁን እኔ ቤታ ማቅሽ በመሳደብ ነው። አማራዎች አንተ ማቀ በመሳደብ ነው። ውሸት ነው። እኔ የምታወቀው በጣም ብዙ ነገር ነው። ዜድ የምታወቀው በማስተማር ፓስተር በመሆን ሙዚቃ በመስራት እኔ ኦርኬስትራ ነኝ። ታውቂያለሽ ቤታ አትቀልጂ። እኔ ባደወይ አንቺን ብጠላሽና አንቺን እኔ ማሳደድ ብፈልግ ሙዚቃ ነበር የምሰራብሽ። እኔ ሙዚቃ ከሰራው አሳድድ። እኔ ደግሞ ምን አደርግላለሁ? እኔ ቤታ ምንም አታረጊም። እኔ ምንም ብታረጉ ማርያምን ስራ ሪፖስት አድርጌ በዛ ቪዲዮ እያበርኩ አሳያል። የለም ድሮ ነበረ ዮዳ የሚያመኝ እግዚአብሔርን ድሮ ዜድ ሰው ከሰደበኝ እንቅልፍ አልተኛም። ያን ሰው ካልመለስኩለት አሁን ላይ እግሬን ከፍቼ አለም ዘጠኝና ለእናንተ አሁን በኮመንት ቤታ ኤቭሪ ኮመንት እያየሽ እኮ ነው የምትሳደቢው። እሱማ ሞራ ሞቅ ሞቅ ነው ቤቴ ቦሪንግ እንዴት ድብር እንዲህ ስለማልፈቅ ሞቅ 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 ኮመንት እያለበሽ ምትሳደብ ትቀልዳለህ። እኔ ወሬ ከጠፋ ያንን የስራ ሁኔታ ነው የስራ ሁኔታ ነው። አንቺ አሁን ሀስለር ነሽ። ይኸውልህ እኔ እንደናንተ ቁጭ ብዬ እንደዚህ ያኛኛኛ እንዳው ስለምትነኩኝ እንጂ ባትነኩኝ እኔ ለብቻ ይዘና ነው የምለው። ግን ሙዚቃ ግን ካወጣልኝ ሼር አድርግልኝ። እማምላክን በዛ ቪዲዮ እየጨፈርኩ ነው ማሳየው። ሰምታችኋል። ቤታ ግን ይኸውልሽ ብዙ ጊዜ አንቺ ነሽ የምታነሽ። ጌም ስትጫወቺ ምን ታደርጊያለሽ መሰለሽ? ጌም ስትጫወቺ አውቀሽ በጣም እኔ አንቺ አደገኛ ተንኮለኛ ተንከሲሰሽ እውነት ለመናገር አውቀሽ ባለፈው ቤታ የዋህና ጠኔ ቆይ እንዴት ነው የምትቀለባበሱት? ቆይ ጋይዝ እንዴት ነው የምትችሉበት? ግን ቤታ የዋህና ቤታ ምስኪና ቤታ እንዲናስል አሁን ደግሞ ግጥለ ደግሞ ተንኮለኛ ሁለት ነገር መሆን ይችላል። ምስኪንም ተንኮለኛ መሆን ይችላል። እኔ ግን በቃሌ አሁን ለምሳሌ እኔ ከመቼ ሳንተ ያንን ሰውዬ ነው መከራውን እንትን የምትለው ከዛ ሰውዬ ጋር አልታረቅም ካልኩኝ አልታረቅም። የምታረቅበት ደግሞ ጊዜ አለ ካልኩኝ ወቅት አለ ካልኩ እታረቃለሁ። ማሽቃበጥ አሁን አንተ ጋር ስለተጣለው እሱ ቤት ሄጄ የምንጠለጠል ሰው አይደለሁም። ገባ ካለ ሮጬ ወይ ከዮዳ የሚያናደው አልልም። ራሴን የማቅ ሰው ነው። እኛ እኮ ከውጭ ነን የምንመለከተው እኮ ትጣላላችሁ፣ ከዛ ትታረቃላችሁ። በህይወቴ ልንገርህ፣ በህይወቴ ከዮኒ ጋር አንዴ ነው የተጣላሁት። በአማራ ጉዳይ በወሎ ምን የተሳደበው በዛ ጉዳይ ተጣላን። መልሼ አንድ እድል ሰጠው። ከ7 ወር በኋላ ተታረው። ከዛ በኋላ ተጣልተን አናውቅም። ለሁለተኛ ቀን ረሳሽ እንደ እኔና ጆከር ስንረቅጥሽ ቢኮዝ ከኢትዮጵያ ሲመለስ ነው አይደለም። ከኢትዮጵያ ሲመለስ አማራ እንደዛ ሲሳደብ አልናገረውም ብለሽ ከኔ ጋር ስለተጣላሽ ልጁ ምን ይሄ እኮ ያለ ነገር ነው እኮ። ልጁን ሬሳ ላይ እያደረገ ስትሳደብ የነበረ ሰው እኔ አይደለሁም። ወደ እኔ እንዳታመጭ። እሱ ጆከር ነው። እሱ የጆከር ስራ ነው። የሰደበው ሰድቦታል። ጆከር ደግሞ የሚታወቀው በዛ ነው የመጣም በዛ ጆከር ቆይ ንገር ጆከር አሁን ሬሳ ላይ አድርጎ ሰደው ምን አለው? ተታረቋ፣ ተስማሙ እኮ አየህ። እና ምን አድርጊ ነው የምትለኝ? ተስማሙ እኮ ነው። እኔ ከውጭ ነኝ። እኔ ከውጭ ነው የምመለከተው። አሁን ቤት አንተ በቃችሁ ማሮች፣ አንተ ከዮኒ ጋር ተጣልተካል። አልተታረክም? አልተታረኩም።
አልተጣላሁም ከዮናስ ጋር ነኝ። ተጣልቼ አላውቅም። ጓደኛውንን አናውቅም። ጓደኛው ናችሁ አታውቁም። ተታርቃችሁ ግን ታውቃላችሁ። አናውቅም። በኢየሱስ ስም እሺ ልንገርሽ ነው አናውቅማ። ምንድን ነው ያደረኩት እኔ 2 ሳምንት አምጥ እየነገርኳቸው 2 ሳምንት ከዳልቻ ዮናስ እና ቴዲ አዋሳ ሆነው አማራን ሲረግጡ ነገርኳቸው በቪዲዮ። መከፋፈል አለብኝ። 3ቱንም ከፋፈልኳቸው። ሀብታም አይደለም ጋላሪ ሙላልኝ። አንድ ጋላሪ ሙላ። አንድ ምን ችግር የለም። ዘወር ማለሽ ተረጋጊውን። ይኸውልሽ እኔ የሰራሁት ዳልቻ እንዳታዝቂኝ በማርያም ጆከር ሚን ያውቃል። ዳልቻ ቴዲ አዋሳ እና ዮናስ ለ6 ወር አማራን ሲራገጡ ከሌሊ ሆቴል ሲመለስ 3ቱን መበታተን አለ ብዬ በታተንኳቸው። ከዛ በኋላ ነው ከዛ በኋላ መጣሁ። ከዛ በፊትም 2 ነው ተታርቃችሁ ቤት አስገብተው ከዛ በሆነ ነገር ሳትስማሙ ስትቀሩ ቤት አምጥቼ ታብታብ አስደረጉት ምናምን። ተጣርቄው እኔ ጓደኛ ሆኖ አያውቅም። ኔቨር ጓደኛ መሆናችሁ አታውቁም። እኔ ከማንም ጋር ጓደኛ አይደለም። ጆከርም ጓደኛ አይደለም። እኔ ጓደኛ የለኝም እዚህ ሶሻል ሚዲያ ላይ ታውቂያለሽ። ይወዳም አሁን እሺ፣ እናንተ እኮ ጓደኛ ተደዋውላላችሁ። አንድ ጥያቄ አንድ ጥያቄ ልጠይቅህ ማለት ነው። አሁን የሁላ ሰዓት ገደልን ተከራከረን። ልክ አሁን የማህበረሰብ ልክ እንደማያውቀን ነው አይደለም የምንከራከረው። ይወዳም አሁን ሁለታችንንም ይሄ ቲክቶክ ማህበረሰብ ጠንቅቆ ያውቀናል። ማን ምን እንደሆነ ምን ስናደርግ እንደነበር በደንብ ያውቁናል። አሁን ለዚህ ማህበረሰብ አሁን የተከራከር ምናለን ይወዳም ምንድነው ጥቅሙን ያልገባኝ አሁን ምን አሁን ጥቅሙ ማትለውጠው ነገር እኮ ነው። እኔ አሁን ለምሳሌ እኔን ከጠላሽ በስራ ስትዋሺ ይደብረኛል። እኔ ውሸት ነው ያሸውትኝ እንዴ? አሁን እኮ እያልሽ ነው። እኔ ከማንም ጋር ጓደኛውኝ አላውቅም። ስለዚህ አየት መርጠህ ነው የምትሰማው። እኔ ፖለቲከኛ ነኝ። እስቲ ተናገሩ። አሁን ከሱ ጋር ጓደኛ ሆና ተታርቀህ ታውቃለህ እንጂ ጓደኛ ነህ አላልኩም። ተታርቃችሁ አላውቅም። እንዴት ነው የምታረቀው ካልተጣላው? ኧረ እግዚአብሔር አሁን የእነ አንቺ ጓደኛ ምን አይነት ጥያቄ ነው የምትጠይቀኝ? ሁነን አናውቅም አይደል? እንዴት እንጣላለን? ይኸውልህ ስማኝ፣ ጓደኛ ማለት እኮ በስልክ የምትደዋወዩ መሆን አለበት። አትሊስት እስኪ እሺ እኔስ እሺ ውሸታም ነኝ። እስኪ ኮመንት መልሱለት። የሚያውቀው ሰው ካለ እንኳን ምናልባት ኮመንት መልሱለት። አሁን አንቺ በባለፈው መጠሽ በቃ አሁን ስደበኛልሽ። እኔ ምንድን ነው ያልኩሽ ካስታወሽ? ግቢና እንደ ምክር ነው አሁን ነው አካውንቱን ማዘጋት ያለብሽ። ገድል ላይ እንደ ቀልድም ነው ያልኩትኝ። ገባሽ? አንቺ ግን ግቢና ዘጊው አካውንቱን አልኩሽ። ደግሞ አንቺም እኔ አሁን ለምሳሌ እኔ አሁን እንኳን የምታስቀኝ መሪ አድርገኸኛል። ገብቼ ለምሮ ማዘጋበት ነገ ተመልሰው ፎሎ ለሚያደርጉት ነገ ተመልሰው ለምን አንተ አቅም አለኝ ፒቲሽን አስፈርማለሁ ከዚህ በፊት ምናምን አንተ ለምን አታዘጋም? እኔ ለምሮ ማዘጋ እኔማ 1 ሚሊዮን አካውንት አዘጋውበት። እኔማ ስንት አካውንት እኮ አዘጋት። እኔ ደግሞ ልንገርህ፣ እኔ ደግሞ እንደ ቤታ ከጠየቀኝ ነገ ተመልሰው 1 ሚሊዮን አዘጋ። አሁን እየሰደበ ያለው ኦርቶዶክስን እንጂ አማራን አይደለም። ስለዚህ አያገባኝም። ምን አሁን እኮ አያገባኝም። እኔ እኮ አሁን አያገባኝም። የሚሰድበው እሱ ኦርቶዶክስን ነው። ኦርቶዶክስን ሳይሰድብ በፊት ለምን አላዘጋህበት? አዘጋውበት። እኔ እኮ ነው ያዘጋውበት 1 ሚሊዮን አካውንት። እሺ እኔ የምን ግዴታ አለብኝ እሱን አካውንት የማዘጋት? ምን አገባኝ? ኦርቶዶክስ ነሽ? እግዚአብሔር እንደገና ደግሞ ቤት አንቺና ከኔ እኔ አማራ ብሔርተኛ አይደለም። አንቺ ነሽ ቤታ። እኔ እኮ ኢትዮጵያዊ ነኝ። እኔ እኮ በብሔርተኝነት አልታወቅም። ስለዚህ አንቺ አሁን አንተ የምትለው ከዚህ ሁሉ ኦርቶዶክስ ከዚህ ሁሉ አማራ ቤታ ናት የተቀበለችው ነው የምትለው? ለምን ሌላው አሁን እኮ ቅድም አልሽ። አሁን ይሰሙሻል፣ አንቺ ያዳምጡሻል አማራዎች። ኦርቶዶክሶች አብዛኛው እንዴ ደግሞ ሙስሊሞች ናቸው ያዘጉት። አንተ ነህ እንዲ ያዘጉት? እኔ ነው ያዘጋሁት። ሙስሊሞች ምንም አላደረጉም። እዛ ጊዜ ሙስሊሞች ናቸው ያዘጉበት። ለዛ 35,000 ፍትሽን ያስፈረምኩት እኔ ሀቢባን አካውንት 2 ያለ እንዲያዘጋውበት። አሁን እኔ አላውቅም እሱ ቆይ ግን እኔ አሁን ጥያቄ አለኝ። እንኳን መጣህልኝ። አሁን የሀቢባን አካውንት አዘጋ፣ ሌሎች ዘጋ። አካውንት ስለተዘጋ እነዛን ሰዎች ላይክ ትጥላቸዋለህ ማለት ነው። ይኸው ተመልሶ አሁን 1 ሚሊዮን ያዘጋበት አይደል? ተመልሶ መጣሁ 1 ሚሊዮን ሊሞላ ነው አይደል? አካውንት ስላዘጋ እኮ አይደለም። ገብቷል አይደል? ያን ሰው ልትቀይረው ወይም ልታደርገው የምትችለው አንዴ ሶሻል ሚዲያ ላይ የታወቀ ሰው እኔ አሁን ነገ መጥቼ ይሄ አካውንቴ ሊዘጋ ነው ቢዘጉት ዝጉትኝ። ኦልሬዲ ቤታ ማን እንደሆነ ታውቂያለሁ። ነገ መጥቼ ፎሎ አድርጉኝ ብል በአንዴው ነው የሚያደርጉኝ። በአንዴው ነው ቪው የሚመጣው። ምንም የሚጠቅም ነገር ዋናው የኔ ልሳን አትዝጋ እንጂ እኔ በዛ ነው ማሉ። ነገ ተመልሰው ፎሎ ያደርጉታል። ምን እዳመጣብን? አሁን ለምሳሌ እዮዳብን አዘጉበት አካውንቱን ብዬ ቁጭ ብያ እንቅልፍ አጥቼ አድሬ አዘግቼብክ
በሃይማኖትም ሆነ በብሔር አዘግቼብህ ተመልሰው መጥተው የኔ አይዘጋም። ፎሎ ለማድረግ ለምንድን ነው ጥሩ ጥያቄ ነው። አንደኛ የኔ አይዘጋም። ያልሞከረ ሰው የለም። እኔ አካውንት የተዘግቶብኝ አያውቅም። ያልሞከረ ሰው የለም። ግን ለምንድን ነው እንደ ድንገት ተዘጋና ልበል መልሰው እኮ ራሳቸው ሰዎች ናቸው እኮ ፎሎ ልልሽ የፈለኩት ትክክል ነሽ። አሁን እኮ ግን ምን መሰለሽ አመነ ሜክ ሂም ወርክ ሃርድ አጌን ሳቲስፋክሽን ኦፍ ዳት ፐርሰን። አሁን 1 ዓመት ከምናምን ፈጀበት ተመልሶ 700,000 ለመድረስ አይደል እንዴ? ያ ራሱ ተጽዕኖ ይፈጥርበታል። እንዲለወጡ እኮ ጠየቅን። እኔ እኮ እንዲለወጡ አቁሙ። አሁን አንቺ ብሔርን ካልተሳደብሽ ሃይማኖትን ካልተሳደብሽ ምን አጣላኛ ካንቺ ጋር? ግን እኮ እሺ ቆይ አሁን እኮ ያልተረዳኸው አንድ ነገር እኔ እኮ አሁን ያስቀኛል። አሁን አንተ እሱን ለመለወጥ ስታስብ ደግሞ አንተን ደግሞ መለወጥ የምፈልግ ሰዎች እኮ አሉ። እኔ ለምሳሌ እዮዳብ መለወጥ አለበት ብዬ ሳብድ ማለት ነው። እኔን ደግሞ እንድለወጥላቸው ደግሞ ባህሪ የሚጠሉ ብዙ ሰዎች አሉ። ደግሞ እኔ እንድለወጥ የሚፈልጉ ሰዎች አሉ። ራስህን መጀመሪያ አይተዋለ። ጀጅ ሰውን ከማድረግ ራስህን አይተዋለ ጥሩት ብዬ ከምን ሌላ ሰዎች እኔ ላይ ይኸውልሽ አንደኛ እሺ ሰው ሁሉ አንተ ትክክል የሚል ይመስላል። ሰው ሁሉ አንተ የሚወድ ይመስላል። እዮዳብ ሰው ሁሉ እንዴት ሊወደኝ ይችላል? ኦኬ እሺ ቶ አይውደዱ አንተ የምትለው ግን አንድ ነገር ግን እዮዳብ ሁለተኛ ነው ይላሉ ሁሉ። እዮዳብ የሚታገለው ለእውነት ነው ይላሉ። ለገንዘብ አልታገል፣ ለእውቅና አልታገል። በአካውንት ጎላ መስታወጣለኝ እኔ ቤታ ምንድን ነው የሚያስፈልገኝ? ግን የሚሄድበት መንገድ ላይስማማ፣ በእምነቴ ሊጠሉኝ ይችላሉ፣ በፖለቲካ አመለካከቴ ሊጠሉኝ ይችላሉ፣ በጨዋታዬ፣ በቁመናዬ፣ በቦርጬ ሊጠሉኝ ይችላሉ። ሰው ልጅ እንዴት ሁሉ ሊወደኝ ይችላል? ግን የምታገልበት ፐርፐስ ኦፍኮርስ ጥፋት አላጠፋም እያልኩኝ አለን። እዚህ ጭቃ ውስጥ ገብቼ እኔ እኮ ከጭቃ ውስጥ ነው የገባሁት። እኔ የተከበርኩ ሰው ነው በምኖርበት ራሴ ሰርቼ የምኖር ሰው ነኝ። ግን እዚህ ቲክቶክ ላይ ስመጣ ከተሳዳቢዎች ጋር ስትውይ ሰው ሲሰድብሽ የመድረክ እኔ ስብራት የአፍ ስብራት ካልሆነ ወይም የመድረክ ወለምታ ካልሆን በስተቀር ሆን ብዬ ገብቼ ሰው ልጅን አልሳደብም። ግን እንደ አጋጣሚ በባለፈው ስታስደነግጠኝ የሆነ ነገር ተናግራለሁ። ከዚህ በፊት ማሜ ጎንደሬዋ ቤት ገብቼ ለ5 ሲሰድቡኝ 2 ቃላት ከአንደበቴ ያውጥቻለሁ። ይህ ምን ይባላል መሰለሽ? ይህ ባለፈው አንድ ልጅ ገብቶ አብርሃም የሚባል ልጅ ገብቶ እንደውም ሪከርድ አይቻለሁ ገብቶ ያረቆይ ቤታ ትክክል አይደለም የተሳሳተ መረጃን የሰጠ ስል እናትን ብዳና ናውጣ ብላ አስወጥተዋል። ይኸውልሽ አንደኛ እኔ ኃጢአት አልሰራም አለ እኮ አልሳሳትም እኮ አይደለም። ግን ካንቴንታችሁ የሆነ ደግሞ አለ ስድብ የነበረ አሁን ተለውጠሻል። ካንቴንታችሁ ደግሞ ስድብ። እኔ ዝም ብዬ ላይቭ ላይ መጥቼ እናታችሁን ብሎ አልልም። ሰዎች በጣም ነርቬን ሲነኩኝ የማይሆን ነገር ቃላት ሲያወጣውን አንተ ቅድም ምን አልከኝ? ምንም ሳላደርግህ መጣክና ከመጻፍክና እየተመላለስን አንተን እየሰደብኩ አባትሽ ሉጢ ነው ብለህ ጻፍክ። ለምን አባቴ እኔ ሚስት መስደባቃተኝ ልጆች መስደባቃተኝ ሙልጭ እኮ ማድረግ አባቴ ምን አደ አንተን ነው ቁዝር ብዬ ነው የሰደቡ። ቁዝር ስለ አባትሽ ሉጢ ነው አልክ። ለምን ምንም ሳል ቁዝር አልሽ? እናትሽ ትቆዘር አይደለም ኖ ስማኝ፣ አንተ ያኛው ቁዝር እሷን እየቀለልኩ ነው ያ ቁዝር ምናምን እያልኩ ስል ቁዝር ትያሽ እናትሽ ትቆዘር አልክ። እሺ ዝም አልኩ። ብዙ ጊዜ እናትሽ ትቆዘር ተመልከቱ ብቻ እናትሽ ትቆዘር ይላል ስል አባትሽ ሉጢ ነው ብለህ ጻፍ። ለምን ትላለህ? ለምን ቤተሰብ ላይ ትደርሳለህ? አንተ ቤተሰብ ላይ እንዳይደረስ ከፈለክ የትግራይ ህጻናቶችን ኦሮሞ እናቶች ስትሳደብ ይሰድበውሽ ነው እንዴ? ይኸውልህ ኦፍኮርስ የእነሱ ስለሚሳደቡ ነው። እኛ የሰደበሽ ሰው ስደቢዋ ቆይ ቤታ አንዴ ቆይ እዮዳ በትግራይ መሸፈኛ ምናምን አታደርግ። ከራሷ ጋር ተናግር። ትግራይ የትግራይ ህጻን ምናምን ተረጋጊ። አማርኛ ገባሽ ነው ትግራይ አታንሳ ዜድ እያልኩ ያለው ተረጋጊ እያልኩ ያለው ለምን መሰለህ ትግራይንም እኔ እናንተ የተጣላ ነው በትግራይና በኦሮሞ አይደለም ወይ በኦርቶዶክስ ነው። እኔ አንቺን የተቃወምኩሽ በዛ ነው እንደ ከዛ በኋላ እኮ ተቀበልከኝ እኮ አደነከኝ እኮ አቁም ያለው አልሽ። ስድብ አቁም ያለው ስድብ አቁም ያለው ማለት ግን አመለካከቴን እቀይራለሁ ማለት አይደለም። አመለካከትሽ እኮ መቀየር የለበትም። ስድብ ደግሞ አላቆምኩም። መሳደብ ባለብኝ እከካም ኮንክ እከካም ነን፣ ግም ኮንክ ግም ነን የምልህ በፈለኩ ማንንም ቢሆን ማንም የሚያስቆመኝ ለራሴ ስለው እንጂ አይደለም ማስታረቅ አይደለም። ራሴ አንተ ጋር እየተጣላው ለምን አባቴ መስደባል? ለምን የትግራይ ህዝብን ቶ የኦሮሞን የአማራን ህዝብ ቶ እነሱ ህዝብ ናቸው ተዋቸው። እኔ እናንተ ቁዝር ስላልኩ ብዙ ነገር እኮ መሳደብ ይችላል። አንቺ ሰርጀሪ የተሰራሽ አንቺ እንዲያልኩ እኮ እኔ ማብሸቅ ለመናደር ብዙ ስድቦች መሳደብ ይችላለን። አባቴ ላይ ዘለግን እናትሽ ትቆዘር አለ እናቴ ላይ አንቺ ተቆዘሪ ማለት ትችላለህ። እናትሽ ትቆዘር አልኩ ዝም አልኩ። አባትሽ ሉጢ ነው ብለህ ተሳደብ። ለምን
አንቺ እኔ ካንቺ ሳደብብህ ደስ ይላል። አሁን ዝም ብዬ መጥቼ ሚስትክ እንዲህ ናት ብልህ ደስ ይላል። እኔ ባለው ስድብ ምንም አይመስለኝም። እንደኔ እዚህ ሶሻል ሚዲያ ላይ እንደኔ እንደ ሚስቴ እንደ ልጆቼ አንተ ስለዛ ነው አባቴን የሰደብከው ማለት ሚስትን በሰደብ ወደዛ የተሳደብሽው አንቺ ነሽ። መጀመሪያ ስትሳደብ ይኸውልህ ቁዝር ብያለሁ። ለምን ሰደብሽኝ? ለምን ሰደብሽኝ? ደግሞ አንተን አይደለም ስትመጣ ምንድን ነው ያልኩት? ሮሚ እዮዳ ቤት ገብታለች። ግቢን የደከመኝ ይኸውልሽ። አሁን እኔ ዜድ ምን አልኳት መሰለሽ? እያወራ ምናምን ያቁዝር እንዴት ነው የሆነ ነገር ነው ያልኳት። ያቁዝር ምናምን ብዬ ማለት ነው። ያን ቁዝር ያልሽው ነገር አሳቀኝ ባለፈው አልኳት ስል ለካ እሱ ከስር እያዳመጠ ነበር። ከዛ መጣ እናትሽ ትቆዘር አለ። ከዛ ተመልከቱት አሁን እናቴን ሲሳደብ ስል አባትሽ ሉጢ ነው ብሎ ጻፈ። ይኸው ስክሪንሻት አድርጌ አስቀምጫለሁ። መራገጥ ጀመርሽ። እኔ ቀድቼዋለሁ፣ ፖስትልሻለሁ። ምን ብዬ ነው የረገጥኩት? በጣም ነው የምትደብረኝ አልኩት። በጣም ምን ብቻ ሌላም ብዙ ነገር ብለሻል። ምን እስኪ ንገረኝ። ሰው ልጅ ሲሰዳደብ ግሎቭስ ኦፍ once you disrespect me don't tell me how to disrespect you. I don't tell you how to disrespect ኦኬ እንደዛ ካልክ እኔም እንደፈለግኩኝ ቤተሰቦችን ብሳደብ መብትሽ ነው። ተሳደቢ። ታዲያ ልጆቼን ለምን ተሳደቡ ትላለህ? ታዲያ ይሳደቡ። I don't care፣ አያገባኝም። እኔ ልጆችን አልሳደብም፣ ሚስት አልሳደብም። እንተሳደብ አባትና እናት ትሳደባለህ። ግለሰብ እንዴ ያሳደገሽ አባትና እናት እንጠይቃለሁ እኔ ሁሉ ጊዜ ለምን እንደው ጠቃልሽ ቢካዝ ይኸውልሽ እኔ አሁን አባቴ ነገሩ እናትና አባቴን ብትሰድብ ችግር የለውም። እናቴ ዶሮ ታንጠለጥላለች ጠንቋይ ቤት ብለህ ለራስህ እናት ክብር የሌለ የኔም ቤት መጀመሪያ እናቴ አላልኩም። አየሽ እኔ በመጣሁበት ጥቁር ዶሮ አርደው መስኮታችን ላይ ጥለው እናቴ ብለህ እግዚአብሔር እናቴ ኖ እናቴ አላልኩም። እናትና እኔ ታመናል። ጥቁር ዶሮ አርደው መስኮት ላይ ጥለውብን ሄደዋል። የራሴ ታሪክ እኮ ነው። ይህ እኮ የኔ ሂስትሪ እኮ ነው። የራሴ እኮ ነው። አዎ እስኪ እሺ፣ አሁን እኛ ሁለታችን ሮሚ እስኪ አውሪ። እኔ ደከመኝ ማርያም። ሮሚ ምን ብዬሻለሁ መሰለኝ? በባለፈው እኔ ቤታውንም እኔ በጣም በባለፈው ያው ሁሉ ሰው ሲወርድብሽ ምንድን ነው ያልኩት? ኦኬ እቺ ልጅ ተቀይራለች ተዋት። ማን ያው ሁሉ ሲወርድብኝ? ማን ናቸው እነዚህ? ካካካከማ ይወርድብኝ። አሁን ደግሞ ስም ብጠራ ደግሞ ከሌን ጠራ ትሉኛላችሁ። ኢትስ ኦኬ በል ጠላቶችሽ የተነሱብሽ እኮ ለምሳሌ ንገረኝ። ያሸው በዛ ደረጃ ቁመሽላት በዛ ደረጃ ሂደሽ እንደዛ ስታደርግ ኦኬ ጂጂ ኪያ ስትነሳብሽ ወዲያውን ስማ በበለገታው ተገለበጠች። ጂጂ እኮ ጓደኛ አይደለችም። ኔ አይ ኖ ግን እኔ ጂጂ እኮ ስሰድባት የኖረች ሴትዮ ናት። ሲያደርጉ ምን አለኛ የእኛ ቲም የእኛ ቡድን ለተጎዱ ሴቶች ድምፅ እንሆናለን እንመርጣለን። እኔ መች ተጎዳው ብዬ አደባባይ ወጣው። ቤታ ተይ እንጂ ሁለቴ እኮ ሶስቴ እኮ መጠሻል እኛ ቤት። ምን ብዬ አድናኝ ብዬ መጠሽ እኮ አውርተናል እኮ መጠሽ እኮ በዚህ ጉዳይ ላይ እኮ ራስሽ መጠሽ እኔ ቤት እኮ በዚህ ጉዳይ ተወያይተናል እኮ። አላወራም። ቆይ ልንገርህ ስማ፣ እኔ በህይወቴ አንተ ቤት መጥቼ አንተ ባለፈው ጉቺን ልንገርህ አዳምጠኝ መጥቼ ላስረዳክ እንደዚህ ቁምልኝ ብዬ በህይወቴ መጥቼ አላውቅም። ኖርማል እንደ ማንኛውም ሰው ወሬ ስታወሩ ላዳምጥ፣ ለነገ ወሬኛ ስለሆንኩ መጥቼ ላዳምጥ ይችላል። ከዛ በተረፈ ግን እዮዳብ ቁምልኝ በህይወት ማንም ቁምልኝ ብሎኛል። ለምቆመው ቁምልኝ በሌሽኛል አላልኩሽም። ሁለት ራስህ ነህ ጉቺ ስታፋጥጣት ብቻዋን ስለነበረች ገብቼ ቁጫ ከዛ በኋላ እንደው ቤት አትመጣም እንዴ እየጠበቁሽ ነው እመጣለሁ ብለሽ ስትል እኔ ምን እኔ ለእሷ ብዬ ነው የመጣሁት። እሷ ከወጣች ምን እሰራለሁ ብዬ ትቼ ወጥቻለሁ። አልመጣሁም። እዛ ተመልሰሽ መጣሻል። በነጋታው ራስህ ጋር አይደለህ እንዲህ ልክ ስታየኝ ቁምልኝ ብያለሁ ወይ ነው ቁምልኝ ብያለሁ። ቤታ ሁሌ ትያለሽ ብዙ ጊዜ መተሻለ ቁምልኝ አይደለም እኔ ማንም እኔ የሚወዱኝ በቂ ናቸው። እነሱ ቆመውልኝ አሳይተውኛል በበቂ ሁኔታ። ምን ያሁን አንተን መቆምን ያደረግ ቤታ ግን አልከለከልሽንም። ለአንቺ ድምፅ ምንድን ነው የምከለክል እንዴ? ራስ አፍ ቤት ከፍተህ ቤታ አሜሪካን ሀገር ነው የምኖረው እኔ በእውነት ሰርጀሪ ያልተሰራችን ቤታ ውሸት ነው እንዲህ የሚሏትኝ የዋናት ስትል ምን መጥተሽ ነገርሽን። እኔ አንቺ ዳየት ከጀመረች 6 ወር ነው ሻለኝ አስታውሳለሁ። መጥተሽ ሰርጀሪ አላቅም ከምን አውቃለሁ? እኔ ጓደኛ ያርለሽ አላወራሽ ከምን አውቃለሁ? እነሱ የሚሉት እኮ አልክ እኮ ስትል ኦኬ እሺ፣ ጥሩ ነገር አንድ ሰው ጥሩ ነገር ሲናገር አመሰግናለሁ ማለትም እኮ ትልቅ ነገር ሆኖ ነው እኮ ገባህ? ስለዚህ መጥፎ ነገር ከሊያሾ ጋር በስልክ አታወሪም ነበር? ከማን ጋር? ሊያሾ እና ምን ይሆን አወራ? እሷ ናት ጓደኛሽ ናት መጣ ሰርጀሪ አድርጋለች አለችና እኛ ከኔ ልንገርህ
ቆይ እሷ አለች አይደል? አየህ አንተ ሁል ጊዜ ማለት ነው የኔጌቲቭ የሆነውን ነገር ነው የምትወስደው። ፔጄ ላይ ግባና ደግሞ ማለት ገብርኤልን እግዚአብሔርን ቤታን ኢንስታግራም ላይ የማውቃት የድሮ ጓደኛዬ ናት። ሰውነቷ እንዴት እንደሚያምር ለምን አባታችሁ ነው ተሰራችሁ ያላችሁ ብላ ደግሞ ስናገራል። ለምን እሱን ደግሞ አላየኸውም? ለምን መጥፎ ከኔ ጋር ሰው ሲጣላ አንተ ከኔ ጋር ስጣላ ቤታ ቆንጆ ናት፣ ቤታ ውብ ናት አትለኝም ወይ? ወዳ ቀጭን ነው ሴክሲ ነው ምን እያልኩ አንጣላም። ትሰድበኛለህ፣ እሰድብሃለሁ አይደለ? ከዛ በፊት የተናገረችው በሰላም ሰዓት ዩቲዩብ ላይ ገብታ ማየት ትችላለህ። ቤታ ጥሩ ናት፣ ቤታ ሰውነቷ እንዲህ እያለች ስለ እኔ ገብርኤልን እያሉ ውሸት የለም መቼስ። ገብርኤልን ገብርኤልን እያለች እኔ አልዋሽም። ምን ያው ዛሬ የሊያን ያወራሁትን ነገ መጥቼ እንደዛ ከሆነ ይኸውልሽ እኔ ሊያ ማንኛችሁም እዚህ ጋር እሷን ያነሳበት መንገድ ነው የምነግርህ። ስትዋደዱ ለምን የውሸቱን እንደዛ ስንጣላ ያወራችሁን ትተክ በደህና ሰዓት ደግሞ ያወራችሁን ጥሩ ወሬ በደህና ሰዓትን ያላቃትም እሷን እኔ ሊያን ማቃት ከሆነ ለሌላ ጊዜ እንትን እንዲሆንልህ ፔጄ ላይ ግባና ማየት ትችላለህ። አዳምጪ። በስልክ የምታወሪያት ጓደኛሽ መጣ ጓደኛ ያለችም ጓደኛ አይደለችም እንዴ ጓደኛዬ ካልክ አሁን ከቲክቶክ ላይ ጓደኛዬ በጣም የምቀራረበው የነበረ በሰዓቱ ነው የምልክ። ሂዱን አሁን ጓደኛሽ ናት ብትል አሁን ነበር እንደ ጓደኛዬ ነው ማየት ምናምን ኢቨን ሁሉ እስከ መገናኘት ድረስ የማስባሰው ነበረ። ጓደኛሽ ብትል ኦኬ ያስኬዳል። ሊያሾ ምናምን የኔ ጓደኛ አልነበረችም። ኢንስታግራም ላይ አውቃታለሁ፣ ኦፍኮርስ አውቃታለሁ፣ እንደ ማንኛውም ሰው አውቃታለሁ። ትመቸኛለች ምናምን በሰዓቱ ዮናስ ጓደኛሽ ነበር የቲክቶክ ጓደኛ አለኝ። ዜድን ጓደኛ ናት። ሮሚ እየተነጋገርሽ የምወደው በጣም ከልቤ ነው ጓደኛ ያደረኩት ብለሽ ነበር። እሱ አይደለ እንዴ? ከማ ኧረ በስመ አብ አትዋሽ። ጭራሽ ከልቤ ጓደኛ ነው ያደረኩት። አዎ በጣም ከልቤ ነበር ጓደኛ ያደረኩት እና በጣም ብዙ ታግሼው ነበር። ጓደኛ ማለት አንተ የጓደኛን ትርጉም አላወቅኩም። ጓደኛ ማለት አሁን የሶሻል ሚዲያ ጓደኛ አለ፣ በትክክል በአካል የምታውቀው ሰው ጓደኛ አለ። ብዙ አይነት ጓደኛ አለ። ሶሻል ሚዲያ ላይ ዜድ ጓደኛዬ ናት እላለሁ፣ ስለምወዳ ስለማከብራት ስለምንቀራረብ። ሮሚ ጓደኛዬ ናት እላለሁ። በአካል ደግሞ የምታውቀው ሰው አለ። ሰው ምንድን ነው ለሮሚ ምላት? ሶሻል ሚዲያ ላይ ያወቅኳት ሰው ናት ሮሚ። ሶሻል ሚዲያ ላይ ያወቅኳት እያልኩ ነው ማውራት ያለብህ አንተ። እንደዛ ነው የምትለው? እኔ ይኸውልሽ እኔ ሶሻል ሚዲያ ላይ ጓደኛ የለኝም ብዬም አላውቅም። እኔ እንደዛ ጓደኛዬ ነው ምናምን ቡሽ አድርጎ ዜድ ተረጋጊ። አሁን አንቺ ደግሞ እንደው ውይ በስመ አብ የሸቀላ ለዛሬ እኔ ምንድነው እኔ አሁን ከኔ ጋር ያለሽ ችግር ቤታ ከኔ ጋር ያለሽ ችግር ምንድን ነው? ጥያቄ ከአንተ ጋር ይኸውልህ፣ ለምሳሌ እኔ ከአንተ ጋር ምንም ችግር የለብኝም። ምን እንደፈለግክ ብትሆን እንደፈለግክ ኢቨን እንኳን ተውና ሌላ ሰውን ተናግረህ ካደለ እኔን ስትናገረኝ ኮመንት ላይ መጥቼ ፑሽ ግፋ እያልኩኝ ዝም ብዬ አበባም አይስክሬም የምሰጣለሁ እኔን ስትሳደብ። አንተ ግን ከኔ ጋር ትልቅ ችግር አለብህ። ችግር ምንድን ነው? ካሁን ከዮኒ ጋር ትታረቃለች የሚል ሀሳብ ስላለብን ያ ነው አናዶ። ምን አገባኝ እኔ ብታገቢው ምን አገባኝ? ኧረ ባገባውማ ጠንቀት ሞታለህ። ምን አገባኝ እኔ ምን እኔም እኮ እሱ ነው እኮ ግራ የገባኝ። ለምን ነው የሆነ ፍቅር ካለብህ አላውቅም። እኔ አሁን አይነ ውሃ ላይ የሚያሳየኝ የሆነች ፍቅር ቤት ያለችብህ እንጂ እኔ አሁን ለምሳሌ ምንም ሳላደርግ ማን ጋር ነው ፍቅር ቤት ያለ? እኔ ጋር ሳስበው ይህ ራሱ እንደዛ ማውራትሽ ማለት ነው በጣም የወረደ ነው። እኔ እንኳን አንቺ ነውና ስሚ ቢያንሴ ብትመጣ ምንም አይመስለኝም። ይህን ማለት ነው እኔ ምን ልበል ታዲያ? በዛሬ ሳምንት ያው ለምሳሌ በቃ ላይ ሁል ጊዜ ስትጣሉ እኔ ጋር ትመጣላችሁ፣ ለመታረቅ እኔ ጋር ትጣላላችሁ። እንደው እውነት ሁል ጊዜ ሮማን ትክክል አለ ነው። እኔ መጥቻ አላውቅም። እኔ አንድ ቀን ብመጣ እንኳን ሰከንድ አይቆይ። የዛን ቀን ጥሩ ነገር ስለኔ ስትናገር ኦፍኮርስ ስለኔ ሰው ጥሩ ነገር ሌላ ጊዜ መጣሽ የማታውቂው ለምን መጣሽ? ስለኔ ፎቶ ስለተለጠፈ ቤታ ተብሎ ስለተወራ እንዴት ለሰራራሴ ቤታ በእናትሽ አሁን ከታች አላችሁ ኮመንት ላይ እዮዳቤ በየቀኑ የኩስር መጠመጥ እንትን ስል በሆነ ምክንያት ነው የገባው። አንድ ቀን ከጉቺ ጋር ገባው፣ አንድ ቀን እቺ ማናት መሲ ብርጅስቶን ጋር ገባው። የፊት ምናምን ያወዳደርከን ቀን ባለፈው ደግሞ በራሴ ሰውነት ምናምን ብቻ ያወራኸው የዛሬ ሳምንት ገባው። በጣት ራሱ እና ከቴምር ጋር የተጣላን ቀን ገብቻለሁ። 5 ጊዜ ነው ምናምን። እሱም ጊዜም ትንሽ እኔ ስንት ጊዜ ገባሁ አንቺ ጋር? እኔ ከአንቺ ጋር ስንት ጊዜ ገባሁ? አላስገባህማ። መጥቼ አላውቅም። ልክ አላውቅም። እንኳን አንቺ ቤት እኔ ሰው ቤት አልገባም። እውነት 4 ሰው ቤት ነው የገባሁትኝ ምናልባት እሱም
ፖለቲካ ነክ ካልሆን በስተቀር እኔ ሴቶች ቤት ገብቼ አላውቅም። ሮሚም ካልገባ ከኔም ፎቶ ለጥፈክ እያወራ ሳይ 120 ሰዎች ሪኮርድ የሚያደርጉ የቀጠርኳቸው 5000 ቦር የምከፍላቸው ኢትዮጵያ ውስጥ አሉ። በመንሱር ጀማል ጊዜ ቪዲዮ ይልኩልኛል እነሱ። እኛ እኮ የምንሰራው ቤታ ስለ አንቺ ብቻ ነው የምንሰራው ወይስ እኔ ብለሃል እኮ ባለፈውም እንዳልክ አልሰማህም እንዴ? ቲክቶክ ላይ ያሉትን ሰዎች ሁሉ መናገር አቁሜ ቤታን ነው የምናገራት። ልዘምትብሽ ነው ምክንያቱም እየሰደብሽ አስቸገርሽ። ምን ትዘምተ እዮዳ ኮመንትን ልዝመትብሽ እኔ በእናት ፕሊዝ ዝመትብኝ እና እኔ ተሳቀቄ ታንቄ ከቲክቶክ እስክንጥፋ በማርያም ዝመትብኝ። አንተ አቅሙ ካለ እኔ ዘምተክ እኔን አሳቀኝ ለብቻ አቅም ካለ ግን እኔ አሁን ለምሳሌ አንተን ስሰድብ አጋዥ አልፈልግም፣ ገስት ላይ አጋዥ አልፈልግም፣ ማንንም ሰው አልፈልግም። ዝም ብዬ እሰድብሃለሁ። አንተ ግን ገስት ላይ ሰው አጋዥ ትፈልጋለህ። እኔ እኮ ግሩፕ የለኝም። እኔ እኮ ብቻዬን እኮ ነኝ። እናንተ እኮ ግሩፕ ናችሁ ወይ? ግሩፕ በስመ አብ ግሩፕ እኮ ናችሁ። ግሩፕ ከታቻላችሁ ጋይ የእነ ቤታ ግሩፕ ሲጣሉ ሲታረቁ ቡድን አይዙም። ማንም ቡድን አይዘን ወዳጅ አለኝ። ኦፍኮርስ ወዳጅ አለኝ፣ በደንብ ወዳጅ አለኝ። ምንም ይዋሽ። ኧረ በጣም አደገኛ ታክቲካል አላይንስ ነው። ስማ እውነቱን ልንገርህ፣ ወዳጅ አለኝ፣ በጣም ወዳጅ አለኝ፣ ደጋፊ አለኝ። አዎ እነሱ ለእኔ ስሰደብ ይቆሙልኛል። ከዛ በተረፈ ግን እኔ ገስት ላይ እንኳን ሰው ብዙ ሰው እንኳን እኔ ማርያምን አላስገባም። ገስት እንኳን አይገቡም። ይኸው ዜድ ቅድም ልጁ ምንድን ነው ያለች? ዜድ ቤታ ገስት ማንም ስለማታስገባ በሰው ቤት ነው የሚያገኙኝ። እንደዚህ ገስት ላይ ሰው እንኳን ገስት ላይ ቁጭ ብዬ አላወያይ አላስገባም። ገስት ላይ የማን ፎቶ ነው ተለጥፎ እንደ ስላድ ነው የሚሽከረከር? የሰው ፍቅር ምን ታደርገዋለህ? ስለዚህ አንቺ ብዙ ተሳዳቢዎች አሉሽ። ተሳዳቢ ሳይሆን ወዳጅ አለኝ። ግን እኔ ደግሞ የአንቺ በጎች እኔ ልንገርህ፣ አሁን ለምሳሌ አሁን ቅድም ለጠራ ሰው አለች አይደለ? ማነው የምትባለው? አሁን ሊያ ምናምን ቅብርጥሴ የጠራሃቸዋል አይደለ? ተሳዳቢ እኮኝ አይደለም፣ እንደ ጓደኛ ከሌላው ሲሰደቡ ምቆምላቸው እኮ ተሳዳቢ እኔ ቀጥረውኝ ምን አይደለም። ማንንም ሰው ከወደድከው እኔ ኮመንት ላይ አሁን አንድ ሰው ሲሰደብ መወደው ሰው ከሆነ እሳደባለሁ። ቤታ የሰማች ነው አይደለም እቺ ቲቲ የምትባል ፕሊስ፣ እኔ ለእሱ እንጂ ለእሱ አይደለም ፕሊስ እንደምወዳት ንገሪልኝ ብላ ጻፈችልኝ። ኢትስ ኦኬ ችግር የለውም። ለምን ነው ግን አሁን ቲቲ ብዙ ጊዜ ከኛ ጋር ስለምትመጣ ነው እንጂ በጣም ነው የምትወድሽ አንቺን። አሁን ኧረ እኔ ምንም እኮ አላልኳትም። አንዳንድ ጊዜ ይኸውላችሁ እኔ ቤት ለቤታ ሁሌ ነው የምንቆመው። እሷ ግን እኔ ምንድን ነው ይሸውዱሻል። ሰዎች ይመጡና የሆነ ነገር ይሉሻል። ከዛ ደግሞ በጌም ስትጫወቱ ያለ አግባብ የኔን ስም ታነሳላችሁ፣ ሪኮርድ አድርገው ይልኩልኛል። እኔ ሰው ጋር የምጣላው በሀሳብ ነው። ቤታ እኔ አሁን አንቺ በሀሳብ ነው እንጂ ቤታ እንደዚህ ናት ምን አገባኝ እኔ። አንቺ የምታስተላልፊ ኮንተንት ከኔ ጋር ምን ያገናኘዋል? ፖለቲካ ውስጥ ካልገባሽ፣ ሃይማኖት ውስጥ ካልገባሽ፣ ብሔር ውስጥ ካልገባሽ ምን ያገናኘዋል? ብሔር ስልሽ የብሔር ፖለቲካ ብሔር ካልተሰደበ ምን ያገናኘናል? እኔ እኮ አሁን እኮ ወደ ብራስን እኮ እያያለው እኮ ላይክ የሆነ ሰው ቀጥሮክ ማለት ነው እዚህ ሶሻል ሚዲያ ላይ ተቆጣጣሪ እኮ ነው ያደረገ። ይሄ ሰው እንዲህ ማለት አለ። ይሄ እኮ የሰው አመለካከት እኮ ነው አይደለ? አንተ የራስ አመለካከት አለ። ዮዳብ እንደኔ ካልሆነ ማለት የለብኝም። እኔ አሁን ከድሮ የተሻድሮ አሁን ምንድነው እኔ ያልኩትን ሰው መቀበል አለበት ምናምን ያንን ነገር አውቁሜያለሁ። እኔ ዮዳብ የራሱ አመለካከት አለው። በራሱ መንገድ ይመራል። ማንም እኮ ለውጦኛለን። ግን ተሰዳደብን ተወቃቀስን፣ ምንም ለውጥ የለውም። ራስን ማውረድ ነው። አሁንም እኮ እናገራለሁ፣ እሳደባለሁ እኮ ሰው ሲደርስብኝ ስጠቃ፣ በጣም ስጠቃ ቁጭ ብዬ ፈዝዤ የማይሰው አይደለሁም። እኔ ፍጹም ነኝ አይደለም። መመለስ ባለብኝ በኩል መልሳለሁ። ሶሻል ሚዲያው ደግሞ ለምን ጸጥ ይላል? ሞቅ ሞቅ እናደርገዋለን። ከዛ በተረፈ ግን እንደ ድሮ አልሰዳደብም።